ኢራን ዘመናዊ መሳሪያዎች ብትታጠቅም የእስራኤልን የደህንነት ተቋም መቆጣጠር አልቻለችም። እስራኤል ሞሳድ። ለመሆኑ ሞሳድ ምንድን ነው? አጠቃላይ ያለውን መረጃ ነግራችኋለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። መፍትሄ ማምጣት ካልቻልክ የችግሩ አካል ነህ ይላሉ የሞሳዱ ዳይሬክተር ኤሚት። ሞሳድ መንፈስ ነው፣ የማይገኝበት የምድራችን ቦታ የለም። በዘመቻ አልማዝ አዲሱን የራሽያ ሚግ 21 ከራዳር ቁጥጥር ውጭ በማብረር ከኢራቅ መንግስት ሰርቀውታል። ከፈረንሳይ ሹርቡር ወደብ ዘመናዊ ሚሳይል የተገጠመላቸውን የጦር መርከቦች ያለምንም ኮሽታ ሰርቀውታል። በዘመቻ ፕላምፐት 200 ቶን የሚመዝን ውድር ዩራኒየም ማንም ሳይነቃ ከአውሮፓ ሰርቀዋል። ይሞታል እንዴ? ሞሳዶች እንዲህ ይላሉ። አንድ የመስክ ሰላይ ከሙሉ ባላቲን ሰራዊት ይበልጣል ይላሉ። እንግዲህ ባላቲዮኑ ባዶ ቀረ ማለት ነው። በትክክልም በተግባር አሳይተውታል። የኤሊ ኮሄን ገድል በሶሪያ ምድር ድንቅ ነበር። እስራኤል የጎላን ተራሮች ከሶሪያ ላይ በቁጥጥር ስር ታውል ዘንድ ኤሊ ኮሄን በደማስቆ ሰይጣን መሆን ነበረበት። ኤሊ ኮሄን በጠላት ቀጠና ወይም በሶሪያ ምክትል የመከላከያ ሚኒስቴር ለመሆን ተቃርቦ ነበር። እስራኤላውያን ኤሊ ኮሄንን የኛ ሰው በደማስቆ እያሉ ዝንተ ዓለም ሲያደንቁት ይኖራሉ። ወልፍጋንግ ደግሞ ወደ ግብጽ የተላከ የእስራኤል ሰይጣን ነበር። የቤተ መንግስት ባለሟል ለመሆን ብዙ ጊዜ አልወሰደበትም ነበር። ለማንኛውም የማይፈቀደውን የግብጽ ወታደራዊ ሚስጥር እንዲጎብኝ ተፈቅዶለታል። እስራኤላውያን በካይሮ የቴል አቪቭ አይን ይሉታል። የስድስቱ ቀን የእስራኤልና የአረቦች ጦርነት የግብጽን የጦር ጀቶች ወይም ሚጎች በራሳቸው አዘዋቸዋል። የግብጽም የጦር መኮንኖች በመምሰል የግብጽን የምድር ጦር በመምራት ትዕዛዝ ሰጥተዋል። በሌላ በኩል በሲናይ በረሃ ከሄሊኮፕተር ላይ የሚወረወሩ የእስራኤል ኮማንዶዎች የዓለምን ሕዝብ ቆሞ እንዲያጨበጭብ አስገድደውታል። የዚህ የአርያን ሻሮን የጦር ንድፍ በአሜሪካንና በአውሮፓ በሚሊታሪ አካዳሚዎች እንደ አንድ የትምህርት መስክ ይሰጣል። የያሲር አራፋትን ምክትል ሀቡ ጆሃድን በቱኒዚያ ለመግደል የውጭውን በር ሰብረው ሾፌሩን ገለው ሁለቱን ጠባቂዎችን ገለው ሳሎኑን አልፈው ማንበቢያ ክፍል ገብተው ለመግደል ያቀዱት 22 ሰከንድ ሲሆን እነሱ ግን በ13 ሰከንድ ኦፕሬሽኑን ጨርሰውታል። መንፈስ ነገር ናቸው። በሌላ ወገን 90 ደቂቃ በኢንተቤ በመካከለኛው ሌሊት 4 የጦር ጀቶች፣ 2 ቦይንግ የህዝብ አውሮፕላን፣ 100 ኮማንዶዎች የአረቡን የአየር ክልል እየሰነጠቁ ከራዳር ክልል ውጭ እየተወነጨፉ ዩጋንዳ ኢንቴቤ ከተማን ወረሯት። በ30 ደቂቃ አስደናቂ ጦርነት የዩጋንዳ ሚጎችን ወደ አፈርነት ቀየሩት። ሁለተኛው ግሩፕ በዮናታን ኔታንያሁ የአሁኑ ጠቅላይ ሚኒስትር በተለይ ደግሞ ታላቅ ወንድሙ በነበረው የሚመራው ቡድን የታገቱትን ይሁዲዎች ካስለቀቀ በኋላ አጠቃላይ በ90 ደቂቃ ውስጥ የጽዮናዊቷን ሀገር ተልዕኮ በድል አጠናቀው ወደ ቴል አቪቭ በጀግንነት ሲመለሱ ይሁንኑ በተለይ የጽዮንን ልጆች አለማድነቅ ክፋት ይሆናል። በሌላ በኩል ሞሳድን ስናነሳ ቴክኖሎጂ ነው። ከ2006 እንደ ኤሮፓያን አቆጣጠር በፊት ሞሳድ በከፍተኛ ጥበቃ የተቆለፉ ኮምፒውተሮችን በመስበር ዳታውን የሚገለብጥ ቴምፐስት የተባለ ረቂቅ መሳሪያ ፈጥረዋል። ስማርት ዳስት የጉንዳን መጠን ያላቸው መሳሪያዎችም ሲሆኑ በጠላት ቀጠና ያለውን ማንኛውንም ድምጽ ቀርጸው ለሞሳድ ቢሮ ይልካሉ። ከአንድ ወር በኋላም ራሳቸውን ያጠፋሉ። ሀገርን ለመስራትና ለማጠናከር ደህንነቱና የስለላ ተቋማትን ማጠናከር የህልውና ጉዳይ ቢሆንም የኢትዮጵያው ግን የተቋቋመው ዜጎቹን ለማዳን ሳይሆን ለማሰቃየት ይመስላል።